ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለማይጠፋ ሕይወት ነው ዛሬ ሼር ላደርጋችሁ በልቤ የሞላው። ስለማይጠፋ ሕይወት ሲናገር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 ላይ ሞትን ሽሯል ይላል። ክብር ለጌታ ይሁን። ሞትን ሽሯል፣ በዚህ ወንጌል ሕይወትንና አለመጥፋትን ወደ ብርሃን አምጥቷል። ስለዚህ በክርስቶስ ሞትና ትንሣኤ ከሆነው አንድ ነገር ሞትን ሽሯል። ክብር ለጌታ ይሁን። የሞትን ኃይል አጥፍቷል። ዕብራውያን ምዕራፍ 2 ቁጥር 14 ላይ እርሱም ደግሞ በሞት ላይ ስልጣን ያለውን ሞትን እንዲሽር ይኸውም ዲያብሎስን ነው። ስለዚህ የክርስቶስ ሞትና ትንሣኤ የሞትን ኃይል አጥፍቷል፣ ሞትን ሽሯል። ኢየሱስ ጌታ ነው። በትንሣኤው የሆነው ነገር ይሄ ነው። በሁለተኛ ደግሞ በወንጌል የሆነልን ነገር ሕይወትንና አለመጥፋትን ወደ ብርሃን አመጣዋል። የወንጌል ኃይል ነው። ወንጌልን ስናገኝ፣ በወንጌልን ስንቀበል፣ የወንጌል ማህበርተኞች ስንሆን፣ በወንጌል ስናምን ሕይወትን አግኝተናል፣ አለመጥፋትን አግኝተናል። ሕይወትና አለመጥፋትን ወደ ብርሃን አምጥቷል። ክብር ለጌታ ይሁን። እንዲሁም አንደኛ ቆሮንቶስ ምዕራፍ 15 ከ52 እስከ 54 ላይ ምን ይላል? ሞት ድል በመንሳት ተዋጠ ይላል። ክብር ለጌታ። በትንሣኤው ኃይል ሞትን ተውጧል። ሃሌሉያ! ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ የሞትን ኃይል አፈራርሷል። ሞት ድል በመንሳት ተውጧል። ሞት ድል ፋንታ የለውም። ለዚህ ነው ሲኦል ሆይ መውጊያ የታል? ሞት ሆይ መውጊያ የታል? ይህን ያንተን ኃይል አጠፋው። የትንሣኤው ኃይል የሞትን ኃይል ዋጠው። ክብር ለጌታ። እድል ፋንታ እንዳይኖረው ባዶን ያደረገውና ምን ያክል ወደዚህ ሕይወት ነው የመጣ ነው። በወንጌል ስናምን ከማይጠፋው ዘር ተወልዳችኋል፣ ከማይጠፋው ዘር ተወልዳችኋል። ይህ በዚህ ወንጌል ሕይወትንና አለመጥፋትን ወደ ብርሃን አመጧል። በዚህ ወንጌል ሕይወትንና አለመበስበስን ወደ ብርሃን አመጧል። ክብር ለጌታ ይሁን። ሃሌሉያ!